የጀነራል ጻድቃን አስደንጋጭ መግለጫና የአሜሪካ የመጨረሻ ማስጠንቀቂያ። ቲዲኤፍ አልዋጋም ብሏል። የጀነራል ጻድቃን ክስና የህወሓት ህልውና። ሰላም ጤና ይስጥልን የተከበራችሁ ቤተሰቦቻችን፣ ዛሬ በትግራይ ፖለቲካና በኢትዮጵያ ወቅታዊ ጉዳይ ላይ እጅግ አነጋጋሪና ያልተጠበቁ ታላላቅ መረጃዎችን ይዘንላቸዋል። የፕሪቶሪያው ስምምነት ከፈረሰ ቆይቷል የሚለው ህወሓት በአንድ በኩል ከአሜሪካ ከባድ ማስጠንቀቂያ ሲደርሰው፣ በሌላ በኩል ደግሞ ከራሱ ከውስጥ በጦርነት ወቅት ከፍተኛ ሚና ከነበራቸው አንጋፋው ወታደራዊ መሪ ከጀነራል ጻድቃን ገብረትንሳኤ ያልተጠበቀና እጅግ አስደንጋጭ ትችት ተሰንዝሮበታል። ጀነራል ጻድቃን ምን አሉ? ቲዲኤፍ የሚባለው ጦር እየሸሸ ቤቱ ተቀምጧል፣ አልዋጋም ብሏል ሲሉ በይፋ ተናግረዋል። የትግራይ መሪዎች ከሻዕቢያ የሚሰጣቸውን ተልዕኮ ተቀብለው የጦርነት ፍላጎታቸውን እንዳልተው፣ ነገር ግን አቅማቸው በመመናመኑ ምክንያት እየወላወሉ እንደሆነም ጀነራሉ ገልጸዋል። ይህ ብቻ አይደለም። የአሜሪካ ኤምባሲ ሰኔ 19 ቀን 2018 ዓ.ም ባወጣው አስቸኳይ መግለጫ የሰላም ሂደቱን የሚያደናቅፉ አካላት በአስቸኳይ እንዲታቀቡ አስጠንቅቋል። በዛሬው ዝግጅታችን እነዚህን ሁለት ተያያዥና ታላላቅ ሰበር መረጃዎችን በጥልቀት የምንመለከት ይሆናል። የትግራይ ወታደራዊ አስተዳደርና የህወሓት ፍጥጫ የት ደረሰ? ቲዲኤፍ በእርግጥ መዋጋት አቁሟልን? አሜሪካስ ቀጣይ እርምጃ ምን ሊሆን ይችላል? እስከ መረጃችን ፍጻሜ ድረስ አብራችሁን ቆዩ። ቀጥታ ወደ መጀመሪያውና ትልቁ መረጃችን እንለፍ። በሰሜኑ ጦርነት ወቅት የትግራይ ኃይሎችን በበላይነት ሲመሩ የነበሩትና በአሁኑ ወቅት በትግራይ ጊዜያዊ አስተዳደር ውስጥ በምክትል ፕሬዝደንትነት እየሰሩ ያሉት ጀነራል ጻድቃን ገብረትንሳኤ ዛሬ የተናገሩት ንግግር በትግራይ ፖለቲካ ላይ ትልቅ ቦምብን ጥሏል ማለትም ይቻላል። ጀነራሉ በግልጽ እንደተናገሩት ከሆነ ቲዲኤፍ የሚባለው ጦር እየሸሸ ቤቱ ተቀምጧል፣ ዳግም አልዋጋም ብሏል። ይህንን ንግግር ምን ማለት ነው? ይህ የጀነራል ጻድቃን ገብረትንሳኤ ንግግር የሚያሳየው ትልቅ ሀቅ ቢኖርም በትግራይ ህዝብና በታችኛው የጦር አባል ላይ ከፍተኛ የጦርነት መሰላቸት መኖሩን ነው። ህዝቡና ተዋጊው ኃይል ካለፈው የ2 ዓመት አስከፊ ጦርነት በኋላ ዳግም ወደ ሌላ ደም መፋሰስ ውስጥ መግባት እንደማይፈልግ ማረጋገጫ ነው። ጀነራል ጻድቃን ገብረትንሳኤ አክለውም በትግራይ ያሉ መሪዎች በተለይም የህወሓትን አመራሮች ከባድ ክስ ከሰዋቸዋል። ከሻዕቢያ አሊያም ከኤርትራ መንግስት የሚሰጣቸውን ተልዕኮ ተቀብለው የጦርነት ፍላጎታቸውን አልተውም፣ ነገር ግን አቅማቸው ስለተመናመነ እየወላወሉ ነው ብለዋቸዋል። ይህ ክስ እጅግ የከበደ ነው። ቀደም ሲል ኤርትራን እንደ ዋነኛ ጠላት ሲፈርጅ የነበረው የህወሓት ቡድን አሁን ላይ የስልጣን ሚዛኑን ለማስጠበቅ ሲል ከኤርትራ ጋር ስውር ግንኙነት እያደረገ እንደሆነ ጀነራሉ መጠቆማቸው በክልሉ ያለውን የፖለቲካ መከፋፈል ፍንትው አድርጎ የሚያሳይ ነው። የጀነራል ጻድቃን ገብረትንሳኤ ትንታኔ እዚህ ላይ አያበቃም። በአሁኑ ወቅት በትግራይ ያለው አስተዳደራዊ መዋቅር ሙሉ በሙሉ እየፈረሰ መሆኑንም ጠቁመዋል። በፊት ማስተዳደር በቻሉበት አቅም ማስተዳደር ስላልቻሉ አፋኝ ሕግ አውጥተው ማስተዳደር ነው የሚፈልጉትም ሲሉም ከሰዋቸዋል። ይህ ማለት በክልሉ የህግ የበላይነት እየጠፋ መምጣቱን፣ የህዝቡ ተቃውሞ እንዳይነሳም አመራሮቹ በአፈና ላይ የተመሰረተ ህግም እያረቀቁ መሆኑን ያሳያል። በጣም የሚያስደነግጠውና የጀነራሉ የመጨረሻ ንግግር ግን ይህ ነው። ቀደም ሲል የሰሩትን ወንጀል ለመሸፈን ሌላ ወንጀል እየሰሩ እንዳለ ይሰማኛል አሉ። ይህ ማለት በትግራይ ክልል ውስጥ በጦርነቱም ሆነ ከጦርነቱ በኋላ የተፈጸሙ ትልቅ የሙስና የሰብአዊ መብት ጥሰትና የፖለቲካ ሴራዎችን ለመሸፈን ሲባል አሁንም ያሉት መሪዎች ክልሉን ወደ ሌላ አደገኛ አዘቅት ውስጥ እየከተቱ መሆኑን ጀነራሉ በጋድ የመሰከሩበት አጋጣሚ ነው። የጀነራል ጻድቃን መግለጫ በወጣበት በዚህ ዕለት ሌላኛው ትልቅ ዜና የመጣው ከአዲስ አበባው የአሜሪካ ኤምባሲ ነው። ኤምባሲው አርብ ሰኔ 19 ቀን 2018 ዓ.ም ባወጣው መግለጫ በትግራይ ክልል ያለውን ችግር ለመፍታት የተጀመሩ የሰላም ሂደቶችን የሚያደናቅፉ አካላት በአስቸኳይ ከድርጊታቸው እንዲታቀቡና በአፍሪካ ህብረት ለሚመራው የውይይት ጥሪ በአስቸኳይ ትብብር እንዲያደርጉ አሳስቧል። ምንም እንኳን የአሜሪካ ኤምባሲ መግለጫ ላይ የህወሓትን ስም በቀጥታ ባይጠቅስም መግለጫው ማን ላይ እንደሚያነጣጥር ግልጽ ነው። ምክንያቱም ይህ መግለጫ የወጣው አሜሪካ አከራካሪ ካለቻቸው የህወሓት አባላትና የቅርብ ቤተሰቦቻቸው ላይ የቪዛ ገደብ መጣሏን ካሳወቀች ልክ ከአንድ ሳምንት በኋላ ነው። ኤምባሲው ምን አለ? የፖለቲካ መሪዎች
በጥቅምት 2015 ዓ.ም በደቡብ አፍሪካ ፕሪቶሪያ የተፈረመውን የግጭት ማቆም ስምምነት ሙሉ ለሙሉ ተግባራዊ ማድረጋቸው እጅግ አስፈላጊ መሆኑን አስገንዝቧል። እንዲሁም በክልሉ ያሉ የፖለቲካና የሲቪል ማህበረሰብ መሪዎች ከጦርነት ፉከራ ወጥተው በፖለቲካዊ ውይይት ላይ ብቻ መሳተፍ እንዳለባቸው አጥብቆ አሳስቧል። ታዲያ አሜሪካ ይህንን ማስጠንቀቂያ ለመስጠት ለምን ተገደደች? ነገሩ እንዲህ ነው። በአሁኑ ወቅት የትግራይን ክልል እያስተዳደረ ያለው ህወሓት የፕሪቶሪያው ስምምነት ፈርሷል የሚሉ ተደጋጋሚ መግለጫዎችን ሲያወጣ ቆይቷል። ህወሓት ስምምነቱ አልተከበረም፣ የተወሰዱ መሬቶቻችን አልተመለሱም፣ ስለዚህም ስምምነቱ ፈርሷል የሚል አቋም በመያዝ ዳግም ወደ ጦርነት ሊያመሩ የሚችሉ የፖለቲካ ትንኮሳዎችን እያደረገ ይገኛል። ዋሽንግተን ደግሞ ይህንን የህወሓትን አካሄድ ሆን ተብሎ የሰላም ሂደቱን የማደናቀፍ ጥረት አድርጋ ነው የወሰደችው። የአሜሪካ መንግስት በቢሊዮን የሚቆጠሩ ዶላር ወጪ ያደረገበትና የቀጠናው መረጋጋት ዋስትና የሆነው የፕሪቶሪያ ስምምነት እንዲፈርስ ፈጽሞ አይፈልግም። ስለዚህም የቪዛ ማዕቀቡን ተከትሎ የወጣው የዛሬው መግለጫ ለህወሓት መሪዎች የተሰጠ የመጨረሻ ቀይ መስመር ማስጠንቀቂያ ነው ተብሎ ሊወሰድ ይችላል። ተመልካቾቻችን እነዚህን ሁለት መረጃዎች አንድ ላይ አቀናጅተን ስንመለከታቸው በትግራይ ክልል ውስጥ ያለው እውነታ እጅግ አሳሳቢ ደረጃ ላይ መድረሱን እንረዳለን። በአንድ በኩል በጌታቸው ረዳ የሚመራው ጊዜያዊ አስተዳደርና በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሓት ታማኝ ቡድን እርስ በርስ እየተናቆቱ ነው። ጀነራል ጻድቃን ደግሞ የጊዜያዊ አስተዳደሩ ቁልፍ ሰው በመሆናቸው የእሳቸው ንግግር የሚያሳየው ህወሓት በክልሉ ያለውን ተቀባይነት ሙሉ በሙሉ ማጣቱን ነው። ህወሓት ዳግም ህዝቡን ቀስቅሶ ወደ ጦርነት መግባት ቢፈልግም ጀነራል ጻድቃን እንዳሉት የትግራይ ወጣትና የቲዲኤፍ ሰራዊት አልዋጋም ብሎ እምቢ ማለቱ የክልሉን ፖለቲከኞች የጦርነት ካርድ ሙሉ በሙሉ ውድቅ አድርጎባቸዋል። ህወሓት ህልውናውን ለማስቀጠል ከኤርትራ መንግስት አሊያም ከሻዕቢያ ጋር ስውር ድርድር ውስጥ መግባቱን የጀነራል ጻድቃን ምስክርነት ያረጋግጣል። ይህ ደግሞ በፌዴራል መንግስቱና በትግራይ መካከል ያለውን እምነት የበለጠ የሚያሻክር ነው። አሜሪካ በቪዛ ማዕቀብ ብቻ አትቆምም። የፕሪቶሪያው ስምምነትን የሚያፈርሱ የህወሓት አባላት ላይ ተጨማሪ የኢኮኖሚና የዲፕሎማሲ ማዕቀቦችን ለመጣል እየተዘጋጀች መሆኑን መግለጫው ፍንጭ ይሰጣል። በትግራይ ህዝብ ስም የሚምሉና የሚገዘቱት የፖለቲካ መሪዎች ጀነራል ጻድቃን እንዳሉት የበፊቱን ወንጀል ለመሸፈን አዲስ ወንጀል መስራታቸውን ከቀጠሉ ክልሉ በረሃብና በስደት እየተሰቃየ ባለበት በዚህ ወቅት ሌላ የውስጥ ለውስጥ የእርስ በርስ ግጭትና ምስቅልቅል ሊፈጥር ይችላል የሚል ስጋትም በብዙዎች ዘንድም አድሯል። የተከበራችሁ ተመልካቾቻችን የዛሬው የጀነራል ጻድቃን ገብረትንሳኤ ያልተጠበቀ ምስክርነትና የአሜሪካ ኤምባሲ ያስተላለፈችው አስቸኳይ ማስጠንቀቂያ በትግራይ ሆነ በኢትዮጵያ ፖለቲካ ላይ አዲስ ምዕራፍን የሚከፍቱ ሁለት አበይት ጉዳዮች ናቸው። ህወሓት በአሜሪካ ማስጠንቀቂያና በጀነራል ጻድቃን ክስ ዙሪያ ምን ምላሽ ይሰጥ ይሆን? የፕሪቶሪያው ስምምነትስ ሙሉ በሙሉ ይፈርሳል ወይስ ይጸናል? ጉዳዩን በቅርበት የተከታተልን የምናቀርብላችሁ ይሆናል። እናንተስ በዚህ ጉዳይ ላይ ምን ሀሳብ አላችሁ? ጀነራል ጻድቃን ቲዲኤፍ አልዋጋም ብሎ ቤቱ ተቀምጧል ማለታቸው በትግራይ ውስጥ ያለውን እውነተኛ ገጽታ ያሳያል ብላችሁ ታምናላችሁ? የአሜሪካስ ማስጠንቀቂያ በህወሓት ላይ ምን ተጽዕኖ ያመጣል? ያላችሁን ሀሳብ አስተያየት በኮሜንት መስጫው ላይ አስፍሩልን። በቀጣይ ቪዲዮ እስክንገናኝ ድረስ ሰላማችሁ ይብዛ።